ፎቶግራፍ ስንነሳ በተለይ ደግሞ የቅርብ ርቀት የሆነ ፎቶ ማለትም ፊታችንን ወይም ደግሞ አንገታችን አካባቢ አጉልቶ የሚያሳይ ፎቶ ስንነሳ ብዙ ጊዜ የሚከሰቱ ድርጊቶች ምንድናቸው? ፊታችን ላይ እንከኖች ካሉ ለምሳሌ እንደ ብጉር ሊሆን ይችላል፣ ጥቋቁር ጠቃጠቆ ሊሆን ይችላል፣ ሌላም ነገሮች ካሉ ፎቶውን በምንነሳበት ጊዜ እነዚህ እንከኖች ጎልተው ይወጣሉ። በተለይ ደግሞ አሁን ላይ ባለው የካሜራ ቴክኖሎጂ እጅግ በጣም የረቀቀና የዘመነ ከመሆኑ የተነሳ በተደጋጋሚ ይከሰታል። ግን ደግሞ ፎቶሾፕን በመጠቀም በቀላሉ እጅግ በጣም አጭር የሚባል ስቴፕ ይህንን ችግር መቅረፍ ይቻላል። ሰላም እንዴት ናችሁ? እንደምሰነበታችሁ ቴዲ ነኝ ከመስመር ግራፊክስ። በመግቢያ እንደተናገርኩ ታዲያ ዛሬ ፊት ላይ ያሉ ምልክቶችን፣ ጠባሳዎችን ወይም ብጉሮችን ቀላል በሆነ መንገድ እንዴት ማስተካከል እንደምንችል እናያለን። ለዚህ ኤግዛምፕል የመረጥኩት ፎቶ ይህንን ይመስላል። እንደምታዩት ፊቷ ላይ ብዙ ጠቋቁር ነገር ጠባሳና ብጉር የሚመሳሰሉ ነገሮች አሉ። ያንን ለማስተካከል ምንድን ነው የምናደርገው? መጀመሪያ ስቴፕ ምንድነው? ኮንትሮል ጄ በመጫን ምስሉን ዱፕሊኬት እናደርገዋለን። ከላይ ያለውን ቀጥታ እንሄድና ራይት ማውዝ ክሊክ አድርገን ኮንቨርት ቱ ስማርት ኦብጀክት እንለዋለን። ስማርት ኦብጀክት ከሆነ በኋላ ሞድ ጋር በመምጣት ቪቪድ ላይት የምትለዋን ክሊክ እናደርጋታለን። ቪቪድ ላይት ሲሆን የከለር ሞዱ በዚህ አይነት ሁኔታ ይቀየራል ማለት ነው። በመቀጠል የምናደርገው ምንድነው? ኮንትሮል አይ በመጫን እዛው ሌየር ላይ እንዳለ ኢንቨርት እናደርገዋለን። ኢንቨርት ሲሆን ብላክ የነበረው የፒክቸሮቹ ኤሪያዎች ወደ ነጭነት ይቀየራሉ። ነጭ የሆነው ደግሞ ብላክ ይሆናል። የከለር ሙሉን ይቀይረዋል ማለት ነው። በመቀጠል እዛው ሌየር ላይ እንዳለ ማለት ነው ፊልተር ጋር እንገባና አዘርስ የሚለውን ተጭነን ሃይፓስ የምትለዋን ክሊክ እናረጋታለን። ሃይፓስን ክሊክ ስናደርገው ሌላ ዊንዶ ይከፈታል። ራዲየሱን 30 አካባቢ እንደየ ፕሮጀክቱ እንደየ ፒክቸሩ ይለያያል። ግን ለዚህ ኤግዛምፕል 30 በቂ ነው። 30 አካባቢ እናደርገውና ኦኬ እንለዋለን። እንደገና ደግሞ እዛው ጋር ፊልተር ጋር በድጋሚ በመሄድ ብለር ጋር በመግባት ጋውዣን ብለርን አንድ ጊዜ ክሊክ እናደርገዋለን። ጋውዣን ብለርንም ክሊክ ስናደርገው 1.5 አካባቢ ነው ራዲየሱ። ይሄም በቂ ነው። ኦኬ እንለዋለን። ልክ ይህንን አድርገን ከጨረስን በኋላ ሌየር 1 ጋር በመሄድ ማስክ አንድ ጊዜ ማስክ እናደርገዋለን። ስለዚህ ሌየር 1 ማስክ ሆነ ማለት ነው። በመቀጠል ማስክ ካደረግነው በኋላ እሱን ኢንቨርት እንለዋለን። አንድ ጊዜ ኮንትሮል አይ በመጫን ወደ ብላክነት እንቀይረዋለን። ነጭ የነበረውን ማለት ነው። እሱ ብላክ ከሆነ በኋላ እዛው ጋር ክሊክ እንደተደረገ ቀጥታ የምናደርገው ምንድነው? ብረሽ ቱል ጋር ለምንሄደው ኦፓሲቲውን 100%፣ ፍሎውንም 100%፣ እንዲሁም ደግሞ ስሙዙን 0% እናደርገውና የብረሽ ሳይዙን እንደፈለግን ከፍና ዝቅ አድርገን ፒክቸሩ ላይ ብረሽ ማድረግ እንጀምራለን ማለት ነው። ብረሽ ስናደርግ ከላይ ያለው የነበረው እየተጠረገ ከታች ያለው ወይም ደግሞ ፎርግራውንድ ከለሩ ይወጣል። እዚህ ጋር እንደምታዩት ፎርግራውንድ ከለሩ ከላይ ያለው ነጭ ነው፣ ከታች ያለው ብላክ ነው። ይሄ እንደዚህ መሆኑን አረጋግጡት። በመቀጠል ያው ብረሽ ማድረግ ነው፣ ስኪኗ ላይ ማለት ነው። ብረሽ እናደርጋለን። እስካሁን ይህን ቪዲዮ ካያችሁት እንግዲህ ቪዲዮ ጠቃሚ ነው ብላችሁ ወስዳችኋል ማለት ነው። እንደዛ ከሆነ ደግሞ ላይክ በማድረግ ሰብስክራይብ በማድረግ እንዲሁም ደግሞ ሼር በማድረግ ቻናሉን ሰፖርት እንድታደርጉ በዚህ አጋጣሚ በአክብሮት እንጠይቃለን። እንዲሁም ደግሞ ኮሜንት ካላችሁ ሌላ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ጀስት ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ብረሽ አድርገን ከጨረስን በኋላ ፊቷ በእንደዚህ አይነት ሁኔታ ይቀየራል ማለት ነው። እዚህ ጋር ምንም አሳማኝ ያልሆነ ወይም ደግሞ ትንሽ የሚከነክንን የሚያስቸግረን ነገር ካለ ስቲል እንደገና እየተመለሰ የተወሰነ አጀስትመንቶችን መስራት እንችላለን። መጀመሪያ የነበረው እንደዚህ ነበረ። ከዛ በኋላ የተወሰነ የከለር አጀስትመንት ከሰራንለት በኋላ በእንደዚህ አይነት ሁኔታ ተስተካክሏል ማለት ነው። ስለዚህ ማንኛውንም ፎቶ ፊት ላይ ምንም አይነት ችግር ያለበትን ፎቶ የተወሰኑ ደቂቃዎችን ብቻ ወስደን በእንደዚህ አይነት ሁኔታ በቀላሉ ማስተካከል እንችላለን። ለዛሬው የነበረን የአዶቤ ፎቶሾፕ ቱቶሪያል ይህን ይመስል ነበረ። በሚቀጥለው ጊዜ እስክንገናኝ መልካም ጊዜ